በትላንትናዎቿ ታሪክም ላይ የሷን ነገር አይተው ደግሞ ክርስቶስን በርሷ አስተውለው ፊታቸውን ወደ ክርስቶስ የመለሱ ብዙዎች ናቸው። ዛሬ እንጸልያለን። ከዚህም በኋላ በሚቀራት ዘመን እግዚአብሔር በሰጣት እድሜና ዘመን ሁሉ ስለታየላት ምስክርና አገልጋይ እንድትሆን እጆቻችንን ጭነን እዚህ ጋር ያለን አገልጋዮች በምትኖርበት እድሜ እግዚአብሔር በርክቺ ባላት ኑሪ ባላት በሰጣት እድሜና ዘመን ሁሉ ከዚህ በኋላ የሚባክኑ ቀኖች ሳይኖሯት ለርሱ አገልጋይ እና የታመነ ምስክር በመሆን በስፍራ ሁሉ እርሱን የምትገልጥ እንድትሆን በጨለማ ላሉ በድካም ላሉ በብዙ ፈተናና ሁኔታ ላሉ ሁሉ መመለስ ምክንያት እንድትሆን እግዚአብሔር ደግሞ በርሷ እንዲጠቀም በከናፍርቷ ያለፈ እንዲጠቀም ከታሪኳ የተነሳ እንዲጠቀም ደግሞም በርሷ ያለፈ እንዲሰራ ከዚህ በኋላ ህዝቡን በፉጨት የሚጠራባት የታመነች ባሪያ እንድትሆን በእግዚአብሔር ፊት እንጸልያለን። ሃሌሉያ ሃሌሉያ። እጆቻችሁን ዘርጉ። እዛ ደጅ ደግሞ ጉባኤውም ላይ ያላችሁ ሁሉ እዚህ ጋር ያሉ እንደጫኑባት ደግሞ ይህን መልካም ቃል በርሷ ተናገሩ። እያንዳንዱ እድሜዋ ሰውን ሁሉ ወደ ብርሃን በማምጣት የተሰላ እንዲሆን የባከኑ እድሜዎችና ጊዜዎች እንዳይኖሯት ለዚህም ታይቼልሃለሁ ለዚህ ተገልጬልሃለሁ ምስክር እንድትሆን አገልጋይ እንድትሆን እንደሚል እናመሰግንሃለን። ቅዱስ አምላክ እግዚአብሔር ሆይ አንተ ባለ ብዙ ገድል ነህ። ተአምራት ሁሉ ታሪክ ሁሉ ያንተ ነው። ቤታችን ላይ የሰራው ስራ ሁሉ ያንተ ነው። ጌታ ሆይ ደስ አለን፣ ተጓደድን። ስም በደግ ተነሳ፣ በህይወቷ በደግ ተነሳ፣ በዜማ ተጠራ፣ በቃል ተወሳ። ይህን የሰራህ አንተ ነህ። ይሄ ማህበር ያመሰግናል። ይሄ ጉባኤ ከፍ ያደርግሃል። ባለ ታሪክ ነህ፣ ባለ ገድል ነህ፣ ባለ ተአምራት ነህ። ምስጋና ለአንተ፣ ክብር ለአንተ፣ ጭብጨባ ለአንተ፣ ታላቅነት ለአንተ፣ ሆታ ለአንተ ይሁን። በየዘመናቱ በሰዎች ህይወት ላይ ድንቅን የምትሰራ ተአምራትን የምታደርግ አንተ ብቻ ነህ። ይሄ ጉባኤ መልሶ ለአንተ ዕውቅና ይሰጣል። ይሄ ጉባኤ መልሶ ለአንተ ዕውቅና ይሰጣል። ኢየሱስ በታሪክ መካከል ደግሞ በየሰው ሁሉ ህይወት እየገባ እየሰራ ልብ እየነካ እጅ እያሰጠ ፊትን ወደ አንተ እየመለስክ ስለሆነ እንደገና እናመሰግንሃለን። ደስ ብሎን ደግሞ መልሰን ስለ እህታችን በፊት እንጸልያለን። ዝም ብለን ስናያት ያንተን ድርሰት በላይዋ ላይ እናያለን። ደስ ይለናል። ያንተን አሸናፊነት በላይዋ ላይ እናያለን። ጌታ ሆይ ተመስገን። ደስ ይለናል። ስለ ዘሪ እናመሰግንሃለን። በሷ ህይወት ላይ ሰራው ድንቅ ሁሉ ምስጋናም ክብርም ታላቅነት ለአንተ ይሆን።